በመካከለኛው ምስራቅ ለ37 ዓመታት ያህል እንደ ብረት የጠነከረ ስልጣን ይዘው የቆዩት የኢራኑ መንፈሳዊ መሪ አያቶላህ አሊ ካሜኒ ቅዳሜ ረፋድ ላይ በእስራኤልና አሜሪካ ድንገተኛ ጥምር ጥቃት ተገድለዋል። ኢራን እሳቸውን ብቻ ሳይሆን የካሜኒ ሴት ልጅ፣ የልጃቸውን ባልና የልጅ ልጃቸውን ጨምሮ ከ47 በላይ ባለስልጣናቶቿን በዚህ ጥቃት ማጣቷ ተነግሯል። አያቶላህ አሊ ካሜኒ ለኢራናውያን የሁለት ተቃራኒ ስሜቶች መገለጫ ነበሩ። ለደጋፊዎቻቸው የእስልምና አብዮት ጠባቂና የምዕራባውያን ተጽዕኖ የማይበግረው የጽናት ምልክት ሲሆኑ፣ ለተቃዋሚዎቻቸው ደግሞ የጭቆና፣ የኢኮኖሚ ውድቀትና የአምባገነንነት ተምሳሌት ተደርገው ይታያሉ። እንደ አውሮፓውያን አቆጣጠር በ1981 በደረሰባቸው የቦምብ ጥቃት ቀኝ እጃቸው ሽባ ሆኖ ከሞት የተረፉ ባለ አንድ እጁ መሪ እየተባሉም የሚጠሩ ሰው ነበሩ። ያ በወጣትነታቸው ያለፉት የግድያ መከራ ለደጋፊዎቻቸው መንፈሳዊ ጥንካሬ ሲሰጥ፣ ለተቃዋሚዎቻቸው ግን የጭቆና ዘመን መቀጠል ማሳያ ነበር። ካሜኒ ስልጣን ላይ በቆዩባቸው ረጅም ዓመታት ኢስላማዊ አብዮትን ለማስፋፋት በሚል እንደ ሂዝቦላህ፣ ሐማስ እና ሁቲ ያሉ ታጣቂ ቡድኖችን በማስታጠቅ በመካከለኛው ምስራቅ የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ የገነቡ ስልታዊ መሪ ነበሩ። ይህ ተግባራቸው በምዕራባውያን ዘንድ የሽብር መረብ ፈጣሪ በሚል ከፍተኛ ጥላቻን እንዲያተርፉ አድርጓቸዋል። በተለይም የእስራኤልን ሕልውና ፈጽሞ የማይቀበሉት ካሜኒ አገሪቱን ለማጥፋት በግልጽ ሲዝቱና ሲንቀሳቀሱ ቆይተዋል። አሁን ግን ያ ለዓመታት የገነቡት የሚስጥርና የደህንነት መረብ በሞሳድና በሲአይኤ ጥምር ኦፕሬሽን ተሰብሯል። ይህ ኦፕሬሽን የአያቶላው አሊ ካሜኒን ሕይወት ከመቀማት አልፎ የቅርብ ልጆቻቸውንና የልጅ ልጆቻቸውን ሕይወት ኢላማ ያደረገ መሆኑ ጉዳዩን ከአንድ መሪ ግድያ ያለፈ እንዲሆን አድርጎታል። ከአያቶላህ አሊ ካሜኒ ግድያ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካሜኒ የእኛን እጅግ የረቀቀ የመከታተያ ስርዓት ማምለጥ አልቻሉም ሲሉ በድል አድራጊነት ሲናገሩ፣ የኢራን ምድር ግን በቁጣና በሐዘን እየተናወጠች ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ማረፊያ ሚዲያ ነው። በዚህ ልዩ ዝግጅት ባለፈው ቅዳሜ በእስራኤልና በአሜሪካ ጥምር ጥቃት የተገደሉትን የኢራኑን መንፈሳዊ መሪ አያቶላህ አሊ ካሜኒ የህይወት ጉዞና ፍጻሜ በጥልቀት እንመለከታለን። ከድሃ ተማሪነት እስከ ስደት፣ ከእስር ቤት እስከ አብዮት መሪነት የዘለቀውን አስገራሚ የህይወት ጉዟቸውንና ለ37 ዓመታት ኢራንን በብረት መዳፍ የመሩበትን ታሪክ በዝርዝር እንመለከተዋለን። በመካከለኛው ምስራቅ ስለፈለፈሏቸው የሽብር ሰንሰለቶች፣ ከሞሳድ ጥልማሞቶች ያላመለጠው የኢራን የኒውክሌር መንደር፣ እንደዚሁም ለ12 ቀናት በተካሄደው ጦርነት ቀጠሮ የተያዘላቸው አያቶላህ አሊ ካሜኒ በትራምፕና በኔታንያሁ ትብብር የተገደሉበትን ፍጻሜ በዝርዝር እንቃኛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድም በአክብሮት ጋበዝን። የአያቶላህ አሊ ካሜኒ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1939 በቅድስቲቱ መሻሃድ ከተማ ነው። ያደጉት እጅግ ድሃ በሆነና ሃይማኖታዊ በሆነ ቤተሰብ ውስጥ ነበር። ካሜኒ ራሳቸው እንደተናገሩት በልጅነታቸው አባታቸው ለቤተሰቡ ምግብ ለማቅረብ የሚቸገሩበትና አንዳንዴም ያለ ራት የሚያድሩባቸው ምሽቶች ነበሩ። ይህ በችግር የታሸ እድገት በኋላ ላይ ለገነቡት ጠንካራና የማይበገር ማንነት መሰረት ሳይሆናቸው አልቀረም። ከታዳጊነታቸው ጀምሮ ወደ ሃይማኖታዊ ትምህርት ያዘነበሉት ካሜኒ በኢራን የሃይማኖት ማዕከል በሆነችው ቁም ውስጥ ትምህርታቸውን ሲከታተሉ ከአያቶላህ ሆሚኒ ጋር ተገናኙ። ይህ ግንኙነታቸውም ሕይወታቸውን ለዘላለም የቀየረ ነበር። በወቅቱ ኢራንን ይመራ የነበረውን የሻህን መንግስት በመቃወማቸው ምክንያት በተደጋጋሚ ለስደትና ለእስር ተዳርገዋል። ካሜኒ በሻህ የደህንነት መስሪያ ቤት ለ6 ጊዜያት ሲታሰሩ ለ3 ዓመታትም በስደት እንዲኖሩ ተደርገዋል። ያ የስደትና የእስር ዘመን በውስጣቸው ለምዕራባውያንና ለሻህ አገዛዝ የነበራቸውን ጥላቻ ይበልጥ እንዲጠነክር አደረገው። እንደ አውሮፓውያን አቆጣጠር በ1979 ዓመተ ምህረት የኢስላማዊው አብዮት ሲፈነዳ ካሜኒ ከሆሚኒ ጎን በመቆም የአብዮቱ ግንባር ቀደም መሪ ሆኑ። ከጥቂት ዓመታት በኋላም የኢራን ፕሬዝዳንት በመሆን አገሪቱን ከኢራቅ ጋር በነበረው የ8 ዓመት ደም አፋሳሽ ጦርነት ውስጥ መርተዋል። ያ ጦርነት ካሜኒን ጦርነትን የሚያውቁ መሪ እንዲሆኑ አድርጓቸዋል የሚሉ በርካቶች ናቸው። እንደ አውሮፓውያን አቆጣጠር በ1981 ዓመተ ምህረት የተፈጸመባቸው የግድያ ሙከራ ቀኝ እጃቸውን ሽባ ቢያደርገውም ልባቸውን ግን ይበልጥ አደንድኖታል። አያቶላህ ሆሚኒ በ1989 ዓመተ ምህረት ሲያርፉ ማንም ያልጠበቀው ክስተት ተከሰተ። ካሜኒ እሳቸውን ተክተው የኢራን መንፈሳዊ መሪ ሆነው ተመረጡ። ከዚያ ጊዜ ጀምሮ ለ37 ዓመታት ያክል ኢራንን ከውስጥም ከውጭም ለሚመጡ ፈተናዎች ሳይበገሩ በሃይማኖታዊና ወታደራዊ አቅም ወጥረው መርተዋል። ለኢራን ታማኝ መሪ፣ ለምዕራባውያን ደግሞ የማይነቀነቅ ግንብ ሆነው
እስከ ሕይወት ፍጻሜያቸውም ቆይተዋል። አያቶላህ ካሚኒ ምዕራባውያንን ለምን ጠመዷቸው ለሚለው ጥያቄ መልሱ የሚጀምረው ከታሪክ ነው። ካሚኒ ምዕራባውያንን በተለይም አሜሪካን ታላቋ ሰይጣን ብለው በተደጋጋሚ ይጠሯታል። ለሳቸው አሜሪካ ማለት የኢራንን ነዳጅ ለመዝረፍ የሻህን አገዛዝ የደገፈች አብዮቱን ለማክሸፍ የሞከረችና የኢስላማዊውን ዓለም ባህል የምታረክስ ቀንደኛ ጠላት ናት። ይህ ጥላቻ ግላዊ ብቻ ሳይሆን ኢራን በራሷ የምትተማመንና የምዕራባውያን ተላላኪ ያልሆነች ሀያል ሀገር እንድትሆን ካላቸው ጽኑ ፍላጎት የመነጨ ነው። ለሳቸው ምዕራባውያን ማለት ነፃነት ሰጪ ሳይሆኑ ቅኝ ገዢዎች ናቸው። ለመሆኑ እስልምናና ኒውክሌር አብሮ ይሄዳሉ ለሚለው ጥያቄ ካሜኒ የራሳቸው የሆነ የተወሳሰበ መልስ ነበራቸው። በአንድ በኩል የጅምላ ጨራሽ መሳሪያዎችን ማምረት በእስልምና የተከለከለ ወይም ሐራም ነው የሚል ሃይማኖታዊ ትዕዛዝ ወይም ፈተዋ ያስተላልፋሉ። በተግባር ግን ኢራን የኒውክሌር ቴክኖሎጂን በከፍተኛ ፍጥነት ስታበለጽግ ቆይታለች። ምዕራባውያን ካሜኒን የሚጠረጥሩበት ዋነኛው ነጥብም እዚህ ላይ ነው። ፈትዋው ወይም ትዕዛዙ ዓለምን ለማታለል የተዘጋጀ ጭምብል ነው ብለው ያምናሉ። ካሜኒ የሚገነቡት የኒውክሌር ኃይል ለኤሌክትሪክና ለሕክምና አገልግሎት ነው ቢሉም እስራኤልንና አሜሪካን ለማስፈራራት እንደ ትልቅ የመደራደሪያ ካርድ ሲጠቀሙበት ቆይተዋል። ለሳቸው ኒውክሌር መያዝ ማለት አይነኬነትን ማረጋገጥ ነው። ኒውክሌር ያለው እስልምና በምዕራባውያን ዘንድ እንደ ስጋት ቢታይም ለካሜኒ ግን የኢራን ክብርና ሉዓላዊነት ምልክት ነበር። አያቶላህ አሊ ካሜኒ መካከለኛው ምስራቅን የለወጠ ታላቅ ስልታዊ መረብ ዘርግተዋል። ይህ መረብ በምዕራባውያን ዘንድ የሽብር ሰንሰለት እየተባለ ሲጠራ፣ ለሳቸው ግን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ የሚል መጠሪያ አለው። ካሜኒ ኢራን በቀጥታ ጦርነት ውስጥ ሳትገባ በውክልና ጦርነት ወይም ፕሮክሲ ዋር ጠላቶቿን የምታዳክምበትን መንገድ ቀርጸዋል። ሂዝቦላህን በሊባኖስ፣ ሐማስን በጋዛ፣ ሁቲን በየመንና በኢራቅ ያሉ የሚሊሻ ቡድኖችን በማስታጠቅ በማሰልጠንና በገንዘብ በመርዳት በቀጠናው ተሰሚነታቸውን ገንብተዋል። ካሜኒ እነዚህን ቡድኖች በገፍ የሚያስታጥቁት የኢራንን አብዮታዊ ርዕዮተ ዓለም ከሀገሪቱ ድንበር አልፎ እንዲስፋፋ ለማድረግ በማለም ነው። ለአያቶላህ አሊ ካሜኒ እስራኤል የካንሰር እብጠት ናት። በንግግሮቻቸው ሁሉ እስራኤል ከምድረ ገጽ መጥፋት እንዳለባት በግልጽ ሲናገሩ የቆዩ ሰው ናቸው። ለሳቸው እስራኤል ማለት በአረብ ምድር ላይ የተተከለች የአሜሪካ የጦር ሰፈርና የሙስሊሞች ጠላት ናት። ይህ ጥላቻም ለዓመታት የቀጠለ የእጅ አዙር ጦርነትን ሲፈጥር ኖሯል። እስራኤል የኢራን ሳይንቲስቶች ስትገድልና የኒውክሌር ጣቢያዎቿን በሳይበር ጥቃት ስታዳክም፣ ካሜኒ ደግሞ በታጣቂዎቻቸው አማካኝነት የእስራኤልን ድንበሮች ሲያስጨንቁ ቆይተዋል። ይህ የሽብር ሰንሰለት እስከ አፍንጫው የታጠቀና በዘመናዊ ድሮኖችና ሚሳኤሎች ጭምር የዳበረ ነው። ሆኖም አሁን ያ ሰንሰለት ትልቁን አላሚውንና መሪውን አጥቷል። የካሜኒ መገደል እስራኤልን ለጊዜው እፎይ ሊያሰኛት ቢችልም ካሜኒ የፈጠሯቸው ቡድኖች ግን አሁንም እንደቀጠሉ ናቸው። ለአያቶላህ አሊ ካሜኒ የኢራን የኒውክሌር ግንባታ ታሪክ የህልውና ጉዳይ ነበር። አገሪቱ ከ20 ዓመታት በላይ በሚስጥርና በይፋ ስታካሄድ የቆየችው የኒውክሌር ልማት አሁን ላይ ወደማይመለስበት ደረጃ ላይ መድረሱ በተደጋጋሚ ይነገራል። ኢራን ዩራኒየምን እስከ 90 በመቶና ከዚያ በላይ ለማበልጸግ መቻሏ ለሰላማዊ አገልግሎት ከሚያስፈልገው በላይ ሆኖ ለኒውክሌር ቦምብ ግንባታ እጅግ የቀረበ አቅም እንዳላትም ማሳያ ነው። ካሜኒ ይህንን አቅም የገነቡት በከባድ የምዕራባውያን ማዕቀብና በእስራኤል ተከታታይ የሳይበርና የግድያ ጥቃቶች ውስጥ አልፎ ነው። ኢራን አሁን የደረሰችበት ደረጃ የኒውክሌር ደፍ ወይም ኒውክሌር ትሬሽሆልድ ይባላል። ይህ ማለት ቦምቡን ባትሰራው እንኳን ውሳኔ ካገኘች በሳምንታት ውስጥ ቦምቡን ሰርታ ለማጠናቀቅ የሚያስችል ቴክኖሎጂ፣ እውቀትና ግብዓት በእጇ ይገኛል ማለት ነው። ካሜኒ ይህንን አቅም እንደ ትልቅ የመከላከያ ጋሻ ነው የሚመለከቱት። እንደ ሰሜን ኮሪያ ሁሉ ኒውክሌር መያዝ አሜሪካና እስራኤል በኢራን ላይ ቀጥተኛ ወታደራዊ እርምጃ እንዳይወስዱ የሚያደርግ ትልቁ ዋስትናቸው እንደሆነ ያምናሉ። ታዲያ አያቶላህ ተገደሉ ከተባለ በኋላ ይህ የኒውክሌር አቅም በማን እጅ ይወድቃል? ስጋቱ ያለው እዚህ ላይ ነው። በካሜኒ እጅ የነበረውና በፈተዋ የታገደው የኒውክሌር ቦምብ ግንባታ አሁን በሚመጣው አዲስና ቁጡ መሪ ወደ መጨረሻው ምዕራፍ ተገፍቶ ሊወጣ ይችላል። ዓለም አሁን በከፍተኛ ስጋት የምትጠብቀውም ይህንን አደጋ ነው። የካሜኒ ሞት የኒውክሌር ሰንሰለቱን ይበጥሰዋል ወይስ ኢራንን የመጀመሪያዋ የኒውክሌር ባለቤት የሆነች የእስልምና ሀገር ያደርጋታል?
ጊዜ የሚመልሰው ጥያቄ ነው። በኢራን የኒውክሌር መንደሮች ውስጥ የሚንቀሳቀሱት የሞሳድ ሰላዮች ጥልማሞቶች ይመስላሉ። ሳይታዩ ገብተው ሳይታወቁ ጥፋት አድርሰው ምንም አሻራ ሳይተዉ የሚወጡ ናቸው። ካሜኒ ለዓመታት የገነቡት የኒውክሌር ምሽግ በእነዚህ የስለላ ጥበበኞች በተደጋጋሚ ተሰባብሯል። እስራኤል ኢራን የኒውክሌር ቦምብ እንዳይኖራት ማንኛውንም እርምጃ ወስዳለሁ የሚለውን ቃሏን በተግባር ያሳየችው በእነዚህ ኦፕሬሽኖች ነው። እነዚህ የእስራኤል አደገኛ ሰላዮች በታሪክ ለመጀመሪያ ጊዜ የሳይበር መሳሪያን በመጠቀም የኢራንን የዩራኒየም ማበልጸጊያ ማሽኖች እንዲቃጠሉና እንዲቆሙ አድርገዋል። ይህ ጥቃት ኢራንን ለዓመታት ወደ ኋላ ያስቀረ ነው። እንደ አውሮፓውያን አቆጣጠር በ2018 የሞሳድ ወኪሎች ቴህራን መሃል በሚገኝ አንድ መጋዘን ውስጥ በመግባት ግማሽ ቶን የሚመዝን የኢራን የኒውክሌር ፕሮግራም ሚስጥራዊ ፋይሎችን በ6 ሰዓታት ውስጥ ሰርቀው በማውጣት ወደ እስራኤል አሳፍረዋል። ይህ ኦፕሬሽን ለዓለም ትልቁን ድንጋጤ የፈጠረ ነበር። እንደ ሞህሴን ፋብሪክዛዲህ ያሉ የኒውክሌር ፕሮግራም አባቶች በሰው አልባ መሳሪያዎችና በረቀቁ የሳተላይት ቴክኖሎጂዎች ኢራን ውስጥ መገደላቸው የሞሳድ እጅ ምን ያክል ረጅም እንደሆነም ማሳያ ነው። ካሜኒ እነዚህን ጥቃቶች ለመከላከል የደህንነት መዋቅራቸውን በተደጋጋሚ ቢቀይሩም የሞሳድ ጥልማሞቶች ግን እስከ መኝታ ቤታቸው ድረስ የዘለቀ መረጃ እንዳላቸው አሁን የታየው ኦፕሬሽን ያረጋግጣል። የኚህ መሪና የቤተሰቦቻቸው መገደል ምናልባትም የነዚህ ጥልማሞቶች የዓመታት የስለላ ውጤት ሊሆን ይችላል። እስራኤል የኢራንን የኒውክሌር መንደር ብቻ ሳይሆን የልብ ትርታዋን ጭምር የመቆጣጠር አቅም እንዳላትም ለዓለም አሳይታለች። ሰኔ 2025 ዓመተ ምህረት በመካከለኛው ምስራቅ ታሪክ ውስጥ የማይረሳ ጥቁር ጠባሳም ጥሎ አልፏል። ለ12 ቀናት ብቻ የቆየው ያ አስደንጋጭ ጦርነት እስራኤልና አጋሮቿ የኢራንን ወታደራዊና ሳይንሳዊ አቅም ዳግም እንዳታገግም አድርገው ለመምታት የወሰኑበት ወቅት ነበር። በእነዚህ 12 ቀናት ውስጥ በቴህራንና በሌሎች የኒውክሌር መንደሮች ላይ የወረደው የጥፋት ማዕት የኢራንን የዓመታት ድካም በብዙ ያዳከመ ነበር። በዚህ ጥቃት የኢራን የኒውክሌር ፕሮግራም የጀርባ አጥንት የሆኑ ከ11 በላይ ከፍተኛ ሳይንቲስቶች በመኖሪያ ቤታቸውና በምርምር ማዕከላት ውስጥ በታለመ ጥቃት ተገድለዋል። በሶሪያና በኢራን በነበሩ ጦርነቶች ኦፕሬሽኖችን የመሩና ረጅም ልምድ ያላቸው ከ30 በላይ ከፍተኛ ወታደራዊ አዛዦችም በተቀናጀ የሚሳኤል ጥቃት ተገድለዋል። የሚገርመው ግን በእነዚህ 12 ቀናት ውስጥ ካሜኒ ኢላማም አልተደረጉም ነበር። የስለላ ዘገባዎች እንደሚያመለክቱት ሞሳድ የካሜኒን መገኛ በትክክል ቢያውቅም ለጊዜው ይቆዩ የሚል ትዕዛዝ ተላልፎለት ነበር። ያኔ ካሜኒ የተረፉት በደህንነት ጥንካሬ ሳይሆን ለሳቸው የተያዘላቸው ቀጠሮ ገና ስላልደረሰ ነው። እስራኤል መጀመሪያ ደጋፊዎቻቸውንና አቅማቸውን በመጣል ብቸኛና ባዶ እጃቸውን እንዲቀሩ ማድረግ አለብኝ ብላለች። አሁን ግን ያቀጠሩ የደረሰ ይመስላል። ሰኔ 2025 ያልተፈጸመው ፍጻሜ አሁን ከቤተሰቦቻቸው ጋር በተወሰደ እርምጃ ተደምድሟል። ካሜኒ ለዓመታት የፈሩትና ሊያመልጡት የሞከሩት ያ የመጨረሻው ሰዓት በትራምፕና በኔታንያሁ ስምምነት እውን ሆኗል። አያቶላህ አሊ ካሜኒ ለኢራን የነበራቸው ሚና እንደየሰው እይታ በሁለት ጽንፎች ይከፈላል። ለደጋፊዎቻቸው ካሜኒ ኢራን በራሷ የምትተማመንና ከአሜሪካ ተጽዕኖ ነፃ የሆነች አገር እንድትሆን ያደረጉ መሪ ናቸው። ኢራን በምዕራባውያን ተላላኪነት ስር እንዳትወድቅና የራሷን የኒውክሌር ቴክኖሎጂ እንደዚሁም ወታደራዊ አቅም እንድትገነባ በጽናት መርተዋል። በመላው መካከለኛው ምስራቅ የሺአ ሙስሊሞች ተሰሚነት እንዲኖራቸው በማድረግ ኢራንን በቀጠናው ትልቅ ተጽዕኖ ፈጣሪ ኃይል እንድትሆን አድርገዋታል። ለ40 ዓመታት በዘለቀው ከባድ ዓለም አቀፍ ማዕቀብ ውስጥም አገሪቱ እንዳትፈርስ በማድረጋቸው እንደ ጽናት ምልክት ይታያሉ። በሌላ መልኩ ለተቃዋሚዎቻቸውና ለብዙ ወጣቶች ደግሞ የካሜኒ ዘመን የጨለማና የጭቆና ዘመን ተደርጎ ይወሰዳል። ማንኛውንም ተቃውሞ በኃይል መታፈኑ፣ የሴቶች ነፃነት መገደቡና የብዙ ወጣቶች መታሰር እንደዚሁም መገደል ካሜኒን እንደ ጨካኝ አምባገነን ያስቆጥራቸዋል። የአገሪቱን ሀብት ለኑሮ ውድነት ለሚማቅቀው ህዝብ ከማዋል ይልቅ በሊባኖስ በየመንና በሶሪያ ላሉ የታጠቁ ቡድኖች ወይም የሽብር ሰንሰለት መፍሰሱ ህዝቡን ክፉኛ አስቆጥቷል። አገሪቱ ከዘመናዊው ዓለም ጋር እንዳትግባባና በሃይማኖታዊ መርሆች ብቻ ተጠፍራ እንድትኖር ማድረጋቸውም ለብዙዎች የጭቆና መገለጫ ነው። የአያቶላህ አሊ ካሜኒ ፍጻሜ በታሪክ ውስጥ ትልቅ ምዕራፍ ሆኖ ተመዝግቧል። ለ37 ዓመታት ኢራንን በብረት መዳፍ የመሩትና ለምዕራባውያን ፈጽሞ ያልተንበረከኩት መሪ በመጨረሻም በጠላቶቻቸው የተቆረጠላቸው ቀን ቀጠሮ ደርሶ ለህልፈት በቅተዋል። ይህ ግድያ ለአሜሪካና ለእስራኤል ተራ ወታደራዊ ድል
አይደለም። ይልቁንም ለዓመታት ሲያሰጋቸው የነበረውን የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ ራስ የመቁረጥ ያክል የሚቆጠር ትልቅ ስኬት ነው። ፕሬዚዳንት ትራምፕ አያቶላህ አሊ ካሚኒ የኛን እጅግ የረቀቀ የመከታተያ ስርዓት ማምለጥ አልቻሉም ሲሉ በኩራት መግለጫ ሰጥተዋል። ለሳቸው ይህ እርምጃ አሜሪካ በማንኛውም ሰዓትና ቦታ ጠላቶቿን የማግኘት አቅም እንዳላት ለዓለም ያሳዩበት ማረጋገጫ ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በበኩላቸው የካንሰር እብጠቱ ተወግዷል በሚል ስሜት እስራኤል ከህልውና ስጋት ነፃ የምትሆንበት አዲስ ዘመን መባቻ እንደሆነም ተናግረዋል። ይህ የአሸናፊነት ኩራት ለምዕራባውያን ትልቅ የሞራል ግንባታ ሲሆን፣ ለኢራን ደጋፊዎች ግን የውርደትና የከባድ ሐዘን ምንጭ ሆኗል። ሆኖም ይህ መኩራራት የራሱ የሆነ ስጋት አለው። ካሜኒ ቢሞቱም የገነቡት የኒውክሌር ቴክኖሎጂና ያሰለጠኗቸው ታጣቂ ቡድኖች አሁንም አሉ። የአንድ መሪ መወገድ መላውን ስርዓት ያፈርሰዋል ወይንስ የባሰ ቁጣን ይወልዳል የሚለው ጥያቄ ገና መልስ አላገኘም። ካሜኒ ከልጆቻቸው ጋር አብረው መገደላቸው በኢራን ታሪክ ውስጥ አዲስ የቂም ምዕራፍ ሊከፍትም ይችላል። በድህነት ተወልደው በስደትና በስር ታሽተው በመጨረሻ መላውን መካከለኛውን ምስራቅ ለ37 ዓመታት ያንቀጠቀጠ ስልጣን ላይ የቆዩት የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ፍጻሜያቸው እንደዚህ ሆኗል። የኢራንና መካከለኛው ምስራቅ ትኩሳት ግን ገና የለየለት ጉዳይ አይደለም። የካሜኒና ሌሎች ባለስልጣናት ሞት አራስ ነብር ያደረጋት ኢራን በእስራኤል፣ በተባበሩት አረብ ኤምሬቶች፣ በኳታር፣ ባህሬን፣ ኩዌትና ኢራቅ የሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ተምዘግዛጊ ሚሳኤሎችን በተደጋጋሚ እያዘነበች ነው። አሜሪካ በበኩሏ በኢራን ያሰብኩት እስከሚሳካ ድረስ ዘመቻዬ ይቀጥላል ብላለች። ዓለም በዚህ ግጭት ከባድ ውዝግብ ውስጥ ነው። መጪውን ጊዜ ለመገመት ከመሞከር ይልቅ አብሮ ማየትም ሳይሻል አይቀርም። ስለተከታተላችሁን ከልብ እናመሰግናለን። ሰላም።